በፍቅር እንደዚሁ እንዳማረብህ ሂድ። እሺ ቢያንስ አሊያ ይኸውልህ የወደደም ልብ ይጠላል። መጨከን የምችልበታለሁኝ። ገባ በቃ ይሄን ታሪክ ነው የሰራችው ታሪክ ማለት ነው። ለመጀመሪያ ጊዜ ጥሩ ነገር ስታረግ በቃ ራስን ማስከበር እንደዚህ ነው። ክብር ከራስ ይጀምራል ማለት ነው። መከበር በከንፈር ይላሉ አይደል የእናቶቻችን። በቃ ያረገችው ነገር የወሰነችው ውሳኔ ትክክል ነው። በነገራችን ላይ አንዳንድ ኮሜንታሮች አትንጫጩ። በቃ ልጅቷ የልጅ እናትና ልጇን ማሳደግ አለባት። አዎ እያረገ ያለው ነገር ትክክል አይደለም። እየሄደበት ያለ መንገድ ትክክል አይደለም። የወሰደችው እርምጃ ትክክል ናት። እንደ ሴት እንደ እናት ማለት ለልጇ ጥሩ ነገር ማድረግ ስላለባት፣ ልጇን ማሳደግ ስላለባት፣ ለልጇ መኖር ስላለባት ትክክለኛ የሆነ እርምጃ ነው የተራመደችው። እና ቤተሰቦቼ ግን እንዴት ናችሁ? ሁላችሁንም ግን ሰላም ብያለሁ ማለት ነው። እስቲ የበሩታ በወሰነችው ውሳኔ ምን ያህል ሰው ተደስቷል ወይ ደግሞ ምን ያህል ተመልካች የእሷን ተመልካች ደስተኛ ነው? የአብርሃምስ እንዴት ነው በሚል ኮሜንተሮችን እንትን እያረኩ ነበር እያየው ነበርና አብዛኛው ጎበዝ ዛሬ ወሰንሽው ውሳኔ ምርጥ ነው፣ ለመጀመሪያ ጊዜ ታሪክ ሰራሽ ነው ይሏትና አብዛኛው ሰው እንዳውም አድንቀዋታል። እኔ ግን ያልገባኝ ነገር በነገራችን ላይ እንደዚህ ነገር እኮ ኢትዮጵያ ውስጥ በጣም ከባድ እየሆነ ነው። እንዴት የፖሊስ ልብስ ለብሰው ሊገቡ ቻሉ? የምር ፖሊሶች ናቸው ወይስ የምር በቃ የምሪ ነው? ሩታ ምራ አብርሽን ከቤት በፖሊስ አስወጣችሁ እንዴ? እሱ ለነገሩ ይገባዋል። አብርሽ ከባድ የሆነ ነገር እያጠፋ ስለሆነ ትላንትና ለሷ አንድ ፍሬ ልጅ ማትሞላ ልጅን ጋርድ ሁለት ጠብደል የሆኑ ጋርዶች ነው ይዞ የመጣው። ስለዚህ እሷ ፖሊስ ባታመጣ ራሷን ለመከላከል አይገርምም። እና እሱ የሄደበት መንገድ ነው። ልጅቷንም የማይሆን ነገር እያስተማራት ያለው ለሩታ ራሱ ነው። እሱ የሚያደርገው ነገር በጥፍ እያስከፈለችው ነው ያለችው። እና በነገራችን ላይ ትዳራችሁ በእንደዚህ ባይሆን ደስ ይለኝ ነበር። የእውነት የምታምሩት አንድ ላይ ነው። በዚህ ደረጃ እስከ ልጅ የበቃችሁት አንድ ላይ ነው። ብዙ ቻሌንጆችን ወጥታችኋል፣ ወርዳችኋል እና ብዙ ነገሮችን አይታችኋል። ብትጨቃጨቁ፣ ብትደባደቡ ይሄ የእናንተ የሆነ ፕራይቬሲ ወደ ሚዲያ ባይወጣ ደስ ላይ ነበረ። ግን እኛ ሳንሆን እራሳችሁ ናችሁ ያወጣችሁትና ሰላም እንዲወርድ ቤተሰብም ጥረዋል። ጋሼ መጥተዋል፣ ለማስታረቅ ሞክረዋል። ግን ብዙ ጊዜም ጋሽዬ ከዛ ተነስተው መጥተው አስታርቀዋቸዋል። ግን ነገሮቹ አሁን ከረዋል። እንደዚህ ደግሞ ልታጋር የቻለችው ልጅቷ አራስ ቤት እያለች ሩታ ብዙ ነገር ደርሶባታል። እቺ ልጅን ይዞ ሄርሜላን ይዞ እሷ ቤት ድረስ ሄደዋል። በወርቅ በጣም ጭቅጭቅ ተነስቷል። ስለዚህ ሴት ልጅ ናት። ነገሮች የማይቆርጥ ነገር የለ፣ ሲቆርጥ ይቆርጣል። በነገራችን ላይ ሴት ልጅ ደግሞ ከወሰነች ወሰነች ነውና አምረራለች። በቃ ይሄ ሁሉ ጊዜ ችላ ተቀምጣለች። ከዚህ በኋላ በቃ አልፈልግም፣ ራሴን ብቻዬን መኖር ፈልጋለሁ፣ ልጄ ማሳደግ ፈልጋለሁ፣ ለልጄ መኖር ፈልጋለሁ ካለች መብቷ ነው። እንዲስተካከል ብዙ እድል ሰጥተዋለች። ነገሮች እንዲያቆም ብዙ እድል ሰጥተዋለች። አብርሽ መጠቀም አልቻለም። ስለዚህ የሩታ ጥፋት አይደለም። ሩታንም አትስደቧት፣ እሱንም አትስደቡ በነገራችን ላይ። ምክንያቱም እነሱ ባልና ሚስቶች ናቸው። በመሀላቸው ልጅ ያለ ነገም ሊታረቁ ስለሚችሉ ሜዳ የምንቀረው እኛ ፈትፋሾች ነን ወይም በእነሱ ላይ የምንሰራ ልጆች ነን እንጂ እነሱ በእርግጠኝነት ይታረቃሉ።